ትንሹ ማንጎ ያለፈውን የቤተሰቦቹን ህይወት መመለስ ባይችል እንኳን ህይወቱን የተሻለ በማድረግ መበቀል እንደሚችል አስቧል። ስለዚህ ሙሉ ጊዜውን ለትምህርቱ ሰጥቶ በጥሩ ሁኔታ ትምህርቱን ያጠናቅቃል። አሁን መድረስ ከሚፈልግበት ቦታ ላይ ደርሷል። ስለዚህ መጀመሪያ ያደረገ የነበረው ነገር እህቱን ማፈላለግ ነበረ። እህቱን አንድ የገበያ አዳራሽ ውስጥ ከእንጀራ እናቱ ጋር ይመለከታታል። እዚህ ጊዜ በጣም ግራ ይጋባል። ረጅም ጊዜው ነበረና ካያቸው እሷ መሆን አለባት በማለት እህቱ ቀርቦ ለማናገር ያስባል። ወደ እሷም ጠጋ በማለት ስሟ ማን እንደሚባልና ከማን ጋር እንደምትኖር ይጠይቃታል። ከዚህ በፊትም ታውቀው እንደሆነ ይጠይቃታል። ነገር ግን እሷ እንደማታስታውሰው ትነግረዋለች። እሱም ወንድሟ መሆኑን ይነግራታል። ነገር ግን እሷ ይህንን ስለማታውቅ ግራ በተጋባ ሁኔታ ትመለከተዋለች። ታዲያ የእንጀራ እናቱ ትመጣና ዞር በል ከዚህ በማለት ህፃኗን ይዛት ትሄዳለች። እሱም በቅርቡ ታስታውሽኛለች በማለት የበቀል ስራውን ይጀምራል። መጀመሪያ ያደረገው አካውንቷ ጋር ከአባቱ የሰረቀችውን ሙሉ ገንዘብ ማሳገድና ወደ ራሱ ማስመለስ ነበረ። እናም እንዳሰበው ማድረግ ይችላል። ከዚህ በኋላ ምን እንደምታመጪ አይሻለሁ በማለትም ምላሽ እስኪመጣ መጠባበቅ ይጀምራል። እሷም አካውንቷ ስትመለከተው በጣም ትደነግጣለች። ምንድነው እየተፈጠረ ያለው? አካውንቴ ለምንድነው ዜሮ የሆነው? በማለት ትደነግጣለች። ቀጣዩ ፓርት እንዲለቀቅላችሁ ከፈለጋችሁ ኮሜንት ጋር አሳውቁኝ።